እስቲ አስቡት፣ እናንተ ከከባድ የውሎ ድካም በኋላ ማታ ላይ በሰላም አልጋችሁ ላይ ተኝታችኋል። ክፍሉ ጸጥ ብሏል፣ ሰውነታችሁ አርፏል። ነገር ግን በውስጣችሁ ያለው ትልቁና እጅግ ጠቃሚው አካላችሁ ጉበታችሁ በከፍተኛ ጭንቀት እየተሰቃየ እየተፈተነና በአደገኛ ስብ እየተሞላ ነው። ይህ የሚሆነው ደግሞ ከመተኛታችሁ በፊት በየቀኑ በምትደጋግሟት አንዲት ትንሽና ምንም በማትመስል ስህተት ምክንያት ነው። እናንተ ምን ይመስላችኋል? ማታ ማታ የምታደርጓትና ጉበታችሁን በዝምታ የምትጎዳው ያች የተለመደች ልማድ ምን እንደሆነች ትገምታላችሁ? አሁኑኑ ቪዲዮውን ለሰከንዶች አቁሙና ግምታችሁን በኮሜንት ላይ ጻፉልን። እናንተ ብትሆኑ የትኛው ልማድ ጉበትን በሌሊት ያጠፋል ብላችሁ ታስባላችሁ? ብዙዎቻችን ጉበትን የሚጎዳው እና የሚያጠፋው አልኮል መጠጣት ብቻ እንደሆነ እናስባለን። ነገር ግን ሳይንስ አሁን ሌላ አስደንጋጭ እውነት ይዞ ብቅ ብሏል። በዓለም ዙሪያ ወደ 40% የሚጠጉ ጎልማሶችን የሚያጠቃው የጉበት ስብ በሽታ ከእንቅልፍ እጦታችን፣ ከምሽት አመጋገባችንና ከእንቅልፍ ዑደታችን መዛባት ጋር ቀጥተኛ የሆነ ግንኙነት አለው። በኦክስፎርድ ዩኒቨርሲቲ የተደረገ አዲስ ጥናት እንዳረጋገጠው ይህ በሽታ ጠንካራ የሆነ የቀንና የሌሊት ዑደት አለው። ዛሬ የምንነግራችሁ ሚስጥር ግን ከዚህ ያልፋል። የጉበታችን የውስጥ ሰዓት እንዴት እንደሚሰራ፣ ማታ መክሰስ መብላት ምን ያህል አደገኛ እንደሆነ፣ የእንቅልፍ ማኩረፍ ወይም ስሊፕ አፕኒያ እንዴት ጉበትን እንደሚያንቀው፣ ጭንቀት እና የእንቅልፍ እጦት እንዴት የረሃብ ሆርሞኖችን እንደሚያዛቡ፣ እንዲሁም አንድ ሚስጥራዊ የተፈጥሮ የእንቅልፍ ሆርሞን እንዴት ጉበታችንን ከሞት ሊታደግ እንደሚችል በዝርዝርና በሳይንሳዊ ማስረጃ አስደግፈን እንመለከታለን። ነገር ግን ይህ ገና መጀመሪያ ብቻ ነው። ከዚህ በኋላ የሚመጣው መረጃ ይበልጥ ያስደንቃል። እናንተ እስከ መጨረሻው አብራችሁን ለመቆየት ዝግጁ ናችሁ? የጉበታችን ሚስጥራዊ የውስጥ ሰዓት እናንተ በዚህ ሁኔታ ብትሆኑ ምን ታደርጉ ነበር? ቀኑን ሙሉ አጥብቃችሁ ስትሰሩ ውላችሁ ማታ ማረፍ ስትፈልጉ አንድ ሰው መጥቶ ሌላ ተጨማሪ ከባድ ስራ ቢሰጣችሁ ምን ይሰማችኋል? ጉበታችንም ላይ የሚፈጠረው ይሄ ነው። ጉበታችን የራሱ የሆነ የ24 ሰዓት የውስጥ ሰዓት አለው። አእምሯችን ውስጥ ያለው ዋናው ሰዓት ከብርሃንና ከጨለማ ጋር ተገናኝቶ ለሰውነታችን መመሪያ ሲሰጥ፣ የጉበት ሰዓት ደግሞ በዋናነት ከምንመገቡ ምግብና ከእንቅልፍ ሰዓታችን ጋር የተቆራኘ ነው። በቀን ውስጥ ጉበት ምግቦችን በማዋሃድ ግሉኮስን በማከማቸትና ኃይል በማመንጨት ይሰራል። ማታ ፀሐይ ስትጠልቅ ደግሞ የጉበታችን የውስጥ ሰዓት ወደ ሌላ ምዕራፍ ይሸጋገራል። ይኸውም ራሱን ወደ መጠገን፣ ግላይኮጅን ወደ መገንባት እና መርዛማ ነገሮችን ወደ ማስወገድ ወይም ዲቶክሲፊኬሽን ነው። ነገር ግን ማታ ስናመሽ ወይም ዘግይተን ስንመገብ ይህን የተፈጥሮ ዑደት እናዛባዋለን። በዚህ ጊዜ ጉበታችን መርዛማ ነገሮችን ከማስወገድ ይልቅ ወደ ምግብ መፈጨት ይመለሳል። ትርፍ ካሎሪውን በቀጥታ ወደ ስብነት ይቀየራል። የኦክስፎርድ ዩኒቨርሲቲ ተመራማሪዎች ባደረጉት ጥናት የጉበት ስብ በሽታ ያለባቸው ሰዎች አብዛኛውን ጊዜ ከ40% በላይ የሚሆነውን የቀን ካሎሪዎችን የሚመገቡት ማታ እራት ላይ መሆኑን አረጋግጠዋል። ይህ ማለት ሜታቦሊዝም በሚዳከምበትና ሰውነታችን ስኳርንና ስብን ለማቃጠል በሚቸገርበት የሌሊት ሰዓት ላይ ትልቁን የምግብ ሸክም እንጭንበታለን ማለት ነው። ይህ ድርብ ምት በመባል የሚታወቀው ሂደት የጉበትን ስብ በከፍተኛ ፍጥነት ያባብሰዋል። የምሽት መክሰስ እና የሆርሞን መዛባት ከዚህ ጀርባ ያለው ሚስጥር ምን እንደሆነ ትገምታላችሁ? እስቲ አስቡት። ማታ ፊልም እያያችሁ ወይም ስልካችሁን እየነካካችሁ የምትበሉት ትንሽ ጣፋጭ መክሰስ ምንም የማይጎዳ ይመስላችኋል። ነገር ግን ኔዘርላንድ ውስጥ ተደርጎ ሳይንስ ዴይሊ ላይ የወጣ አዲስ አስደንጋጭ ጥናት እንዳሳየው ማታ ላይ በስኳርና በቅባት የበለጸጉ መክሰሶችን አዘውትሮ መመገብ በቀጥታ በጉበት ውስጥ ስብ እንዲከማች እና የሆድ አካባቢ ውፍረት እንዲመጣ ያደርጋል። ጥናቱ እንዳረጋገጠው በቀን ውስጥ ብዙ ጊዜ መመገብ እንጂ የአንድ ጊዜ የምግብ መጠን መብዛቱ አይደለም ለጉበት ስብ አጋላጭ የሚሆነው። ይህ ብቻ አይደለም፣ እንቅልፍ ስታጡ የረሃብ ሆርሞኖች ሙሉ በሙሉ ይዛባሉ። ግሬሊን የተባለው የረሃብ ሆርሞን ሲጨምር፣ ሌፕቲን የተባለው የጥጋብ ሆርሞን ደግሞ ይቀንሳል። በአንድ ሌሊት የእንቅልፍ እጦት ብቻ የግሬሊን መጠን በ13% ሲጨምር፣ የሌፕቲን መጠን ደግሞ በ7% ይቀንሳል። ይህ መዛባት እናንተ ሳታውቁት ከፍተኛ ካሎሪ ያላቸውንና ጣፋጭ ምግቦችን እንድትመገቡ ያስገድዳቸዋል። እናንተስ ማታ ማታ ከራት በኋላ መክሰስ የመብላት ልማድ አላችሁ? ስሊፕ አፕኒያ የእንቅልፍ መቆራረጥና የጉበት መታፈን ቆም ብላችሁ አስቡት። እናንተ ወይም አብሯችሁ የሚያድር ሰው በከፍተኛ ሁኔታ ያንኮራፋል። ማታ ማታ ትንፋሽ እያጠራችሁ በድንገት ትነቃላችሁ። ይህ እንዴት ሊሆን ቻለ ብላችሁ ታስባላችሁ? ይህ ስሊፕ አፕኒያ በመባል የሚታወቀው የእንቅልፍ መቆራረጥ ችግር ነው። ይህ ችግር በደም ውስጥ ያለውን የኦክሲጅን መጠን በሌሊት በከፍተኛ ሁኔታ ይቀንሳል። ጉበታችን ኦክሲጅን ሲያጣ ምን ይፈጠራል? ይህ የኦክሲጅን እጥረት በሰውነታችን ውስጥ የመዋጋት ወይም የመሸሽ ስሜትን በመቀስቀስ የጭንቀት ሆርሞኖች ይረጫል። ነፃ ራዲካሎች ወይም ፍሪ ራዲካል የተባሉ አጥፊ ሞለኪውሎችን ያመነጫል እና በጉበት ላይ ከፍተኛ የሆነ የኦክሲዴቲቭ ጭንቀትን ይፈጥራል። በዚህ ምክንያት በጉበት ላይ እብጠት ወይም ኢንፍላሜሽን በመፍጠር የጉበት ስብ በሽታን እጅግ ያባብሰዋል።
አልፎ ተርፎም ወደ ጠባሳነት ሊቀይረው ይችላል። ያልታከመ ስሊፕ አፒኒያ የደም ግፊትን ይጨምራል፣ የልብ ድካምን ያመጣል፣ እንዲሁም የኢንሱሊን መቋቋምን በማባባስ ለስኳር በሽታ ያጋልጣል። እንቅልፍ፣ ጭንቀትና ሜታቦሊክ ሲንድረም እናንተ በዚህ ሁኔታ ብትሆኑ ምን ታደርጉ ነበር? የእንቅልፍ እጦት፣ የጉበት ስብ እና ጭንቀት ወይም ዲፕሬሽን እርስ በርስ የተሳሰሩ መሆናቸው ብትሰሙስ? አዎ፣ ጥናቶች እንደሚያሳዩት የእንቅልፍ እጦትና የመንፈስ ጭንቀት ወይም ዲፕሬሽን ቀጥተኛ የሆነ የሁለትዮሽ ግንኙነት አላቸው። የሜታቦሊክ ሲንድረም፣ የስኳር፣ የደም ግፊትና የውፍረት ስብ ያለባቸው ሰዎች ለጭንቀት የመጋለጥ ዕድላቸው በ49 በመቶ ከፍ ያለ ሲሆን ጭንቀት ያለባቸው ሰዎች ደግሞ ለሜታቦሊክ ሲንድረም የመጋለጥ ዕድላቸው በ52 በመቶ ከፍ ያለ ነው። ይህ የሚሆነው በእንቅልፍ ማጣት ምክንያት በሚፈጠረው ከፍተኛ ኮርቲሶል የጭንቀት ሆርሞን እና የሰውነት እብጠት ወይም ኢንፍላሜሽን አማካኝነት ነው። አሁን ደግሞ ፈጽሞ ያልጠበቃችሁትን አንድ አስደንጋጭ ግኝት ልንገራችሁ። ይህ እንዴት ሊሆን ቻለ ብላችሁ ታስባላችሁ? አልኮል መጠጣት ጉበትን እንደሚያጠፋው ሁላችንም እናውቃለን። አልኮል ሲጠጣ በጉበት ውስጥ CYP2E1 የተባለ ኢንዛይም ይነቃቃል። ይህ ኢንዛይም ደግሞ አደገኛ የሆኑ መርዛማ ኬሚካሎችን ROS በማመንጨት የጉበት ሴሎችን ይገድላል። ነገር ግን አንድ የተፈጥሮ ሆርሞን ይህን አደጋ ሊቀለብስ እንደሚችል ብነግራችሁ? አዎ፣ ሜላቶኒን የተባለው የተፈጥሮ የእንቅልፍ ሆርሞን እጅግ በጣም ጠንካራ የሆነ ጸረ ኦክሲዳንትና የነፃ ራዲካሎች ጠራጊ ወይም ፍሪ ራዲካል ስካቬንጀር ነው። ሜላቶኒን የተባለው ሆርሞን አንድ ሞሌኪውል ብቻ ሆኖ እስከ 10 የሚደርሱ አጥፊ ኬሚካሎችን ማጽዳት የሚችል ድንቅ የጉበት ጠባቂ መሆኑን ሳይንስ አረጋግጧል። በቅርቡ ፍሮንቲየርስ በተሰኘ የሳይንስ ጆርናል ላይ በወጣ እና በእንስሳት ላይ በተደረገ አንድ አስገራሚ ጥናት ይህ እውነት ተረጋግጧል። ተመራማሪዎቹ አይጦችን ለ6 ሳምንታት አልኮል እንዲጠጡ አደረጉ። አይጦቹ ከፍተኛ የሆነ የጉበት ጉዳት፣ የክብደት መቀነስ እና የጉበት ስብ ክምችት ታየባቸው። ነገር ግን ከተወሰኑ አይጦች ጋር አብሮ ሜላቶኒን ሲሰጣቸው አስገራሚ ነገር ተፈጠረ። ሜላቶኒን የተሰጣቸው አይጦች ጉበታቸው ከስብ ክምችት ዳነ። መርዛማ ነገሮችን የሚያመነጨው CYP2E1 የተባለው ኢንዛይም መጠን በከፍተኛ ሁኔታ ቀንሶ ተገኘ። በተጨማሪም የጉበት ሴል መሞት ቆመ። ከፍተኛ መጠን ያለው ሜላቶኒን 0.0025 ሚሊግራም ፐር ኬጂ የጉበትን የኮሌስትሮል እና የሜሎንዲሃይድን መጠን በከፍተኛ ሁኔታ ሲቀንስ፣ ከፍተኛ መጠን ያለው ሜላቶኒን ደግሞ ትራይግላሰራይድን የተባለውን ስብ ቀንሷል። ሜላቶኒን የጉበት ጤና በመመለስ ረገድ አስደናቂ ታምር ፈጠረ። ነገር ግን አንድ ትልቅ አሳዛኝ ችግር አለ። እናንተ ከመተኛታችሁ በፊት ስልካችሁን፣ ላፕቶፓችሁን ወይም ቴሌቪዥን ስትመለከቱ ከስክሪኑ የሚወጣው ሰማያዊ ብርሃን ወይም ብሉ ላይት የዚህን ፈዋሽ ሜላቶኒን ምርት ሙሉ በሙሉ ያፍነዋል። ይህ ማለት እንቅልፍ ማጣት ብቻ ሳይሆን ጉበታችሁን ሊያድን የሚችለውን ኃይለኛ ወታደር በገዛ እጃችሁ እየገደላችሁት ነው ማለት ነው። የሺፍት ሰራተኞች ወይም ናይት ሺፍት ወርከርስ ለጉበት ስብ እና ለልብ በሽታ በከፍተኛ ሁኔታ የሚጋለጡትም ለዚህ ነው። ምክንያቱም የተፈጥሮ ሰዓታቸው ስለሚዛባና ሜላቶኒን ስለማያገኙ ነው። ታዲያ ይህን አደጋ እንዴት ማስቀረት እንችላለን? እናንተስ ጤናማ ጉበት እንዲኖራችሁና ይህን ድንቅ የውስጥ አካል ለመጠበቅ ምን ማድረግ አለባችሁ? ሳይንስና ባለሙያዎች የሚያቀርቡትን እነዚህ ወሳኝ መፍትሄዎችን በጥንቃቄ ተግብሩ። አንደኛ፣ ራታችሁን በጊዜ ተመገቡ። ከመተኛታችሁ ቢያንስ ከ3 ሰዓት በፊት። ፀሐይ ስትጠልቅ የጉበታችሁ የውስጥ ሰዓትም አብሮ ወደ እረፍት ይገባል። ስለዚህ ማታ ላይ ቀለል ያሉ ምግቦችን በጊዜ መመገብ የምግብ መፈጨትን ያፋጥናል፣ የኢንሱሊን መጠንንም ያስተካክላል። ሂንዱስተን ታይምስ ባወጣው ዘገባ መሰረት ራትን ከምሽቱ 1 ሰዓት በፊት መመገብ ለሜታቦሊዝም ትልቅ ጥቅም አለው። ሁለተኛ፣ የምሽት ጣፋጭ መክሰሶችን አቁሙ። ጥናቶች እንዳረጋገጡት ማታ ላይ የሚበላ ስኳርና መክሰስ በቀጥታ ወደ ጉበት ስብነት ነው የሚቀየረው። ከራባችሁ ሞቅ ያለ ወተት ወይም ከካፊን ነፃ የሆነ ሻይ ጠጡ። ሶስተኛ፣ ከእንስሳት ፕሮቲንና የተጠበሱ ምግቦች ራቁ። ማታ ላይ የእንስሳት ፕሮቲንና የተጠበሱ ምግቦችን አስወግዱ፣ ምክንያቱም ጉበት በዚህ ሰዓት ፕሮቲንና ቅባትን መፍጨት ይከብደዋል። በምትኩ ማታ ላይ በፋይበር የበለጸጉና በቀላል የሚፈጩ ምግቦችን እንደ አጃ እና በእንፋሎት የበሰሉ አትክልቶችን መመገብ የሆድ ዕቃ ባክቴሪያዎችን ጤና ይጠብቃል። አራተኛ፣ ስሊፕ አፒኒያ መፍትሄ ይፈልጉ። ማታ የምታኮርፉ ከሆነ የደም ኦክሲጅን እጥረት ጉበታችሁን እያጠፋው ሊሆን ይችላል። ሐኪም ጋር በመሄድ ምርመራ አድርጉ። አስፈላጊ ከሆነም CPAP የተባለውን የመተንፈሻ ማሽን መጠቀም ጉበታችሁን ከስብ ክምችት ይታደጋል፣ የደም ግፊትን ያስተካክላል፣ የኢንሱሊን መቋቋምን ይቀንሳል፣ አልፎ ተርፎም የመንፈስ ጭንቀትን ወይም ዲፕሬሽን ሊያቃልል ይችላል። አምስተኛ፣ አልኮልን ማታ ላይ አቁሙ። ከመተኛታችሁ ከ4 እስከ 6 ሰዓት በፊት ከአልኮል ራቁ። ማታ ላይ የሚጠጣ አልኮል የጉበትን የጽዳት ስራ ያቆማል፣ የእንቅልፍ ጥራትን ያበላሻል፣ እንዲሁም የኦክሲዴቲቭ ጭንቀትን ይጨምራል። ስድስተኛ፣ በቂና ቋሚ እንቅልፍ ከ7 እስከ 9 ሰዓት ያገኙ። ጤናማ አዋቂዎች በየቀኑ ከ7 እስከ 9 ሰዓት መተኛት አለባቸው።
ከ6 ሰዓት በታች መተኛት ሾርት ስሊፕ የረሃብ ሆርሞኖችን ግሪሊን በመጨመር ክብደት እንዲጨምር፣ ካሎሪ እንድታበዙ እና የጉበት ስብ እንዲከማች ያደርጋል። እንዲሁም ከመተኛታችሁ ቢያንስ 1 ሰዓት በፊት ስክሪኖችን አጥፉ። ይህን ስታደርጉ ሜላቶኒን የተባለውን የጉበት ጠባቂ ሆርሞን በብዛት ያመርታል። 7ኛ ፖዚሽናችሁን አስተካክሉ። በግራ ጎናችሁ ለመተኛት ሞክሩ። ይህ ወደ ጉበት የሚሄደውን የደም ዝውውር ነፃ ያደርገዋል። በቀኝ ጎን መተኛት በጉበት ላይ መጨናነቅንና የሐሞት ፈሳሽ እጥረትን ይፈጥራል። እንዲሁም ከመተኛታችሁ በፊት ያለውን ውጥረትና ጭንቀት ወይም ስትረስ በማስወገድ ዘና የሚያደርጉ ልማዶችን ተለማመዱ። በአጠቃላይ ስንመለከተው ጉበታችን በቀን ውስጥ ለሚሰራው ከባድ የሜታቦሊዝም የስኳር መመጣጠንና የማጣራት ስራ ማታ ላይ ጥልቅ የሆነ እረፍትና ጥገና ይፈልጋል። እኛ ዘግይተን በመመገብ፣ በማምሸት፣ ጣፋጭ መክሰሶችን በመብላት፣ አልኮል በመጠጣት እና ስክሪን በማየት ይህን ወርቃማ የእረፍት ጊዜን እና የተፈጥሮ ሰዓቱን እየነጠቅነው ነው። ጉበታችን ከባድ የሆኑ የዲቶክስ ጭማቂዎች ወይም ውድ መድኃኒቶች አያስፈልጉት። የሚያስፈልገው ጸጥ ያሉ ምሽቶች፣ ቀደም ብሎ መተኛት፣ ቀላል የሆነ አመጋገብ፣ የኦክስጅን አቅርቦትና ዝቅተኛ ጭንቀት ነው። ሜላቶኒን የተባለው የሌሊት ጠባቂ ሆርሞናችን ስራውን እንዲሰራና ጉበታችን ራሱ እንዲያድስ ፈቃድ ልንሰጠው ይገባል። ከዛሬ ጀምሮ የጉበታችሁን የተፈጥሮ ሰዓት አክብሩ። ጸጥ ያለ ጨለማና ቀዝቃዛ ክፍል ውስጥ በጊዜ መተኛት የጉበታችሁ ምርጥ እና ተፈጥሯዊ መድኃኒት ነው። እናንተስ ከዛሬ ማታ ጀምሮ የትኛውን ልማዳችሁ ልታስተካክሉ ወስናችኋል? ከላይ ከጠቀስናቸው መጥፎ ልማዶች እንደ ማምሸት፣ ማታ መክሰስ መብላት፣ ማኩረፍ፣ ስልክ ማየት ወይም በምሽት አልኮል መጠጣት ውስጥ የትኛውን አዘውትራችሁ ታደርጋላችሁ? እባካችሁ አሁኑኑ በኮሜንት ላይ ጻፉልን፣ አብረን እንወያይበት። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረግን ለወዳጅ ዘመዶቻችሁ በተለይም ማታ ማታ ለሚያመሹ ለሚያኮርፉና የጉበት ጤና ላለባቸው ጓደኞቻችሁ ሼር ማድረግን እንዳትረሱ። ቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ከተጫናችሁ ሁልጊዜ ጤናችሁን የሚጠብቁ አዳዲስ ሳይንሳዊና ጥልቅ መረጃዎችን በፍጥነት ይደርሳችኋል። ጤናማ፣ ሰላማዊና ጉበታችሁን የሚያርፍበት አስደሳች ምሽት ይሁንላችሁ። ቻው ቻው።